ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ይህ ኢትዮጵያ በጃፓን የተሰኘው ፕሮግራም ነው። አዘጋጅቼ የማቀርብላችሁ ደግሞ ቴዎድሮስ አሰፋ እባላለሁ። በዚህ ዝግጅት ውብ መልክዓ ምድርና በርካታ ታሪካዊ ቦታዎች ካሏት ጊፉ መንደር እስከ ቶኪዮ እየተዟዟርን የተመለከትነውን ወደ እናንተ እናቀርብላችኋለን። በርካታ ኢትዮጵያውያን ከሚኖሩበት ዩትሱጊ እስከ ባለጸጎች የሚንሸራሸሩበት ጊንዛ አካባቢ የተመለከትናቸውን አስደናቂ ነገሮች ወደ እናንተ እናቀርብላችኋለን። በፕሮግራማችን እንደምትደሰቱ ተስፋ እያደረግን ወደ መጀመሪያው ፕሮግራም እንመራለን። አብራችሁ ቆዩ። ጃፓን በምስራቅ እስያ የምትገኝ የበርካታ ደሴቶች ባለቤት ሀገር ናት። የሕዝብ ብዛቷ 126 ሚሊዮን የሚደርስ ሲሆን ከዚህም ውስጥ ከፍተኛ ቁጥር ያለው ሕዝቧ በከተሞች በመኖሩ ከፍተኛ ጥግግት የሚታይባት ሀገር ናት። በ1868 ሜጂ ሬስቶሬሽን ተብሎ በሚጠራው የለውጥ እንቅስቃሴ የተጀመረው የእድገት ጉዞ በሁለተኛው የዓለም ጦርነት ተሳትፏ ተገትቶ ከፍተኛ ውድመትና ኪሳራ ከገጠማት በኋላ በድጋሚ ሙሉ ትኩረቷን የኢኮኖሚ ግንባታና ዕውቀት ላይ በማተኮሯ በአጭር ጊዜ ውስጥ ያደጉ ሀገራት ተርታ ለመድረስ በቅታለች። እኔ ጃፓንን ማውቃት በሲኒማ በሙቪ ብቻ ማውቃት እና በዛ ሰዓት እንደዚህ አሁን ቾማጌ የሚሉት አለ፣ ጸጉራቸው እንደዚህ ያሰሩ ካታና ወይም ደግሞ ጎራዴ ታጠቀ የጃፓኖች ልብስ ኪሞኖ በላይ ለበሰ የእንጨት ጌታ ምን ጫማ ያደረገ ጃፓናዊ ነው እኔ ስዕል ላይ የነበረው እና ልክ ኤርፖርት ስደርስ ግን ሌላ ነው፣ ዩሮፕ የገባህ ነው መስለው እና በቃ ስለ ጃፓን ያለኝ ግንዛቤ የተለየ እንደሆነ ያወቅኩት ገና እዛ ጀምሮ ነው። በኢንዱስትሪ ከፍተኛ ደረጃ የደረሰችው ጃፓን ተሽከርካሪዎችንና ማሽነሪዎችን በማምረት በዓለም ላይ ስመገናና ከሆኑ አንዷ ለመሆን በቅታለች። በአይኤምኤፍ ግምት መሰረትም በ2025 የአውሮፓውያን አቆጣጠር በዓለም አምስተኛውን ግዙፍ ኢኮኖሚ የምታስመዘግብ ሀገር እንደምትሆን ተንብዮአል። በታሪካዊ ቦታዎች፣ በተፈጥሮ ውበትና ጥንታዊ ቤተ መቅደሶች የታወቀች የቱሪስት መዳረሻ ሀገር ናት ጃፓን። ከቅርብ ጊዜ ወዲህ ቱሪዝም ኢኮኖሚያን ከሚደግፉ ዘርፎች አንዱ ሆኖ በዓመታዊ ገቢዋ ላይ ጉልህ ለውጥ እያስገኘላት ይገኛል። እንደ አውሮፓውያን አቆጣጠር በ2024 ብቻ 37 ሚሊዮን የሚጠጋ ሕዝብ ከመላው ዓለም እንደጎበኛት ማስረጃዎች ያሳያሉ። ዘመናዊነቱ ያው ጫፍ የደረሰ ነው። በጣም ሞደርን የሆነ ሀገር ነው። አሴም ታይም ባህላቸውን ደግሞ ይጠብቀዋል። ያ ደግሞ የጠበቁት ባህል ያው አንድ የቱሪስት መስህብ ነው። ብዙ በሚሊዮን የሚቆጠሩ ቱሪስቶች ወደ ጃፓን እንዲገቡ የሚያደርግ ነገር ነው፣ ምክንያት ነው። ከዛም ከፍተኛ ገቢ የሚያገኙበት ሁኔታ ነው ያለው። የስራ ሰዎች ናቸው። የትም እግር ቢቀጥን የጃፓን ያህል የትም አታገኙም። ስራ በጣም ሰርተው ላባቸው ጥረው ግረው ነው የሚበሉት። ልክ የኛ አስርቱ ትእዛዛት የተጻፉትን አብዛኛውን አያምኑም፣ ግን የሚተገብሩት እነሱ ይተገብራሉ ከኛ የበለጠ። እንደውም መጽሐፍ ቅዱስኛ ከምናውቀው ይልቅ እነሱ በተግባር በቃ በጣም ሰው አክባሪ ናቸው። ሰው ላይ ደርሱም ሰርተው በላባቸው ማንም የማንንም እንትን አይልም። የፈለገ ለምን ይናገር ማለት በላባቸው በቃ ሰርተው ነው። በቃ የስራ ሰዎች ናቸው። ቀን በቀን ስራ ነው በቃ ላይፋቸው ከስራ ጋር አገራት ደግሞ ፕላስ ደግሞ ለሀገራቸው ደግሞ ከሚገርመኝ ነገር ደግሞ ምንድነው ጃፓን ለሀገሩ እያንዳንዱ ጃፓኒዝ ፖሊስ ነው። ሀገራችን ኢትዮጵያና ጃፓን ግንኙነት ከመሰረቱ በርከት ያሉ ጊዜያት የተቆጠረ ቢሆንም እንዳጀማመራቸው ግን ግንኙነታቸው ገና መራመድ እንደሚቀረው ብዙዎች ይስማማሉ።
እድሜ ለቡናችንና ለሻምበል አበበ ቢቂላ ኢትዮጵያ በጃፓን ልብ ውስጥ እንድትታወስ ከፍተኛ አስተዋጽኦ አድርገዋል። አበበ ቢቂላ ቶኪዮ ማራቶን በባዶ እግሩ ሮጦ እዚህ የዛሬ 60 ምናምን ዓመት አሸንፈና ኦልሞስት 80% ከ50 ዓመት በላይ ያሉ ጃፓኖች ኢትዮጵያዊ ካልካቸው አበበ ነው። በቃ መጀመሪያ ሁሉም አበበ ነው ለነሱ እና ለነሱ ሂሮ ነው። በቃ እድሜ ልክ በቃ የማይተካ ኢትዮጵያዊ ከተባለ አበበ ነው። አበበን በባዶ እግሩ ሲሮጥ አይተነዋል። አበበ ቶኪዮ ማራቶን አሸናፊ በቃ እድሜ ልክ አሁን ስቲል እንኳን አሁን ቶኪዮ ማራቶን ኢትዮጵያዊ ካሸነፈ በአበበ ነው የሚታወቀውና አጋጣሚ ሆኖ የኔም ዮሐንስ አበበ ነው ስሜ። አበበ ስላቸው ያበበ ልጅ ነው ይሉኛል። 私はですね、エチオピアのコーヒーが大好きなんです。でですね、コーヒーらしくてしかも独特のフルーティーさがあるのが非常にいいですね。በዚች ባለ ግዙፍ ኢኮኖሚ ሀገር ከሌላው ሀገር ጋር ሲነጻጸር በቁጥር አነስተኛ የሚባሉ ኢትዮጵያውያን በተለያዩ የሥራ ዘርፎች ተሰማርተው ኑሯቸውን እየገፉ ይገኛሉ። ብዛታችን ያለነው ወደ ታች ነው። ታች 15-20ኛ አካባቢ ነው ያለው ብዛታችን ከአፍሪካ እንኳን ስታየው ማለት ነው። እና ዝቅተኛ ነምበር ነው ያለው። ግን በሚዲያ ለነገራችን እንደ ኢትዮጵያዊ በሚዲያ የቀረበ የለም። ጋዜጣው፣ መጽሔቱ፣ ቴሌቪዥን ማአት ነው የቀረበው። ኢትዮጵያኖች በጃፓን ህዝቦች ሲታዩ በጣም ተወዳጆች ናቸው። ለምንድን ነው ብትሉ አንደኛ ባህላችን ተመሳሳይ ነው። ሁለተኛ ደግሞ ኢትዮጵያኖች እዚህ ከመጡ በኋላ ማልመጥ አይችሉም፣ አያለምጡም። ኢትዮጵያኖች እንደዚህ ከኦርጋናይዝድ ክራይም ምናምን ባለው ውስጥ አይሳተፉም። እንግዲህ ያው ስራም ስለሚይዙ ይሆናል። ያ ጥሩ ፖዚቲቭ ነው። ሶስተኛ ኢትዮጵያኖች አቅም ካገኙ የሆነች ቢዝነስ መክፈት ማለት ይፈልጋሉ። ሰላምተኞች ናቸው። ከጎረቤታቸው ጤና ይስጥልኝ ምናምን ማለት ይወዳሉ። አብረን እንብላ ማለት ይወዳሉ ኢትዮጵያኖች። ይሄ ለነሱ ፖዚቲቭ እና ጃፓኖች ደግሞ ያን ካልቸር ይወዱታል። እና ትንሽ አንድ ችግር ያለው ያው መጮህ አለ፣ ድምጽ ከፍ አድርገህ ማውራት፣ ስልክ በረንዳ ላይ ወጥተህ መደወል ምናምን እንደዚህ አለ። ያን ደግሞ አሁን እያስረዳን ሰዎችን ስለምናስረዳ ነገሮች ይስተካከሉ ይመጣሉ። ኢትዮጵያ ጋር ብዙ የሚያመሳስላቸው ነገር አለ መሰለኝ። ሰላምታ ለምሳሌ ሰላምታቸው ልክ እንደ ኢትዮጵያ አንገታቸውን አንድ ያመሳስለናል። ሁለተኛ ደግሞ የሻይ እንትን አላቸው። ለምሳሌ አሁን የኛ እናቶች ተሰብስበው ቡና ይጠጣሉ አይደለ? እየተጫወቱ እያወሩ። እነሱ ደግሞ የጃፓን ደግሞ የሻይ እንትን አላቸው። እናቶች ቡና ሳይሆን ሻይ ነው። ሻይ ያፈሉና አብረው ጭሎ ቻስኬ ምናምን ይባላል በእነሱ። የሚያመሳስላን የኢትዮጵያና ከኛ ጋር ማለት ነው። ኢትዮጵያውያን በጃፓን ምድር ከተሰማሩባቸው የሥራ መስኮች መካከል ምግብ ቤት አንዱ ነው። በርካታ ዜጎቻችን በምግብ ቤቶች ውስጥ ተቀጥረው እየሰሩ ራሳቸውንም ቤተሰቦቻቸውንም እየደጎሙ የሚገኙ ሲሆን በጣት የሚቆጠሩ ኢትዮጵያውያን የራሳቸው ምግብ ቤት ከፍተው የሚሰሩም ይገኛሉ። በምግብ ቤቶቹ ጡዑም የሆነውን የኢትዮጵያ ምግብና ቡና ከነወዙ ያስተናግዱበታል። በምግብ ቤት ስራ ላይ ከተሰማሩ ውስጥ አቶ ኤፍሬም አንዱ ነው። ረዘም ላለ ጊዜ ኑሮውን ዋና ከተማዋ ቶኪዮ በማድረጉ የከተማዋን ለውጥ መመልከት ከቻሉ የአይን እማኞችም አንዱ ነው። ስመጣ ኦፍኮርስ ስመጣ አብረን የሰለጠን ነው ማለት ይችላል። አሁን ማለት ድሮ ነው ስመጣ እንደዚህ ኮምፕሊኬትድ የሆኑ ነገሮች ብዙም አልነበሩም። ፎሬነርም እንደዚህ ብዙም አልነበረም። እና ገና የተለያዩ ነገሮች አብረን እያየናቸው ስለተቀየሩ አሁን ለኔ ምን ያህል ነው ለውጥ የሚለው የሆነ ቦታ የሆነ አገር ካልሄድ ብዙም ልዩነቱን ለመናገር ይከብዳል። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁት ያላችሁት ኢትዮጵያ በጃፓን የተሰኘውን ፕሮግራም ነው። አሁን የምንገኝበት አካባቢ ዩትሱጊ ይባላል። ብዙ ኢትዮጵያውያን እዚሁ አካባቢ እንደሚኖሩ ይነገራል። ብዙ ኢትዮጵያውያን በሚኖሩበት አካባቢ ምግብ ቤት ከፍቶ አገልግሎት እየሰጠ የሚገኘው አቶ ኤፍሬም ምግባችንና ባህላችንን በጃፓናውያን ዘንድ እንዲታወቅ በር ከፍቷል። ምግብ ቤቷ በመኖሯ ኢትዮጵያውያኖች ታውቀናል ማለት ይቻላል። ማለት በምግብ ቤቷ የተነሳ የጃፓን ሚዲያ ኦልሞስት ያልመጣ የለም። ጃፓን ታለንቶች ይባላሉ እንደዚህ የቴሌቪዥን እንትን አቅራቢዎች ምናምን ኦልሞስት ያልመጣ ሰው የለም እና ሁሉም መጥተዋል። ያው የተለየ ነገር ስላለና ባህላችንን ትውፊታችንን
አመጋገባችንን የምግብ ካልቸራችንን ቋንቋችንን ሁሉን ነገር አስተምረንበታል 80% ምናምን ጃፓኒዝ ነው የኛ ከስተመር